ሰላም ሰላም ቤተሰብ ሰብአዊነት በጎ አድራጎት መረዳጃ ማህበር በእስልምና እምነት ተከታዮች የሚከበረውን የኢድ አል አድሃ አረፋ በዓልን ምክንያት በማድረግ በየረድጆ ወረዳ ለ120 አቅመ ደካማ ቤተሰብ እህልና አስቤዛ ድጋፍ አደረገ። ሰብአዊነት በጎ አድራጎት መረዳጃ ማህበር በእስልምና እምነት ተከታዮች የሚከበረውን የኢድ አል አድሃ አረፋ በዓልን ምክንያት በማድረግ ከሚቶና ከአጆ ሁሉቁ አገልግሎት ከ10 ቀበሌዎች ለተወጣጡ ለ120 አቅመ ደካማ ቤተሰብ እህልና አስቤዛ ድጋፍ አድርጓል። ማህበሩ ከተቋቋመበት በአጭር ጊዜ ውስጥ በርካታ ከይር ስራዎችን በዞኑ ውስጥ በሚገኙ በተለያዩ አካባቢዎች ቤት ለሌላቸው አቅመ ደካማ የህብረተሰብ ክፍሎች ቤት በማስገንባት እንዲሁም የተለያዩ በዓላትን በማስመልከት የእህልና አስቤዛ አልባሳት ድጋፍ እያደረገ ይገኛል። በዚህም መሰረት አረፋ በዓልን ምክንያት በማድረግ በየረድጆ ወረዳ ሰብአዊነት በጎ አድራጎት መረዳጃ ማህበር ለ120 አቅመ ደካማ ቤተሰብ የእህልና አስቤዛ ድጋፍ ማድረግ ችሏል። ማህበራችን ለአቅመ ደካሞች ድጋፍ ያደረገው በማህበሩ በተወሰኑ አባላት ከመዋጮአቸው በተጨማሪ ንያቸውን በመስጠት ነው። ከሀገር ውጭ ያላችሁ ለዚህ ለትልቁ ዓላማ ለከይር ስራ ቀንና ሌሊት የምትለፉ የምትጨነቁ የምታስቡ የምትለግሱ እህትና ወንድሞቼ አላህ ከይር ጀዛ ይክፈላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።